በቤት ውስጥ በድንገት ጥርሳችሁን ቢያማችሁ ምን ማድረግ ትችላላችሁ የሚለውን ነው ልነግራችሁ የፈለኩት። ሰላም፣ ዶክተር ትዕግስት እባላለሁ። ሲኒየር ዴንታል ሰርጀን ነኝ። ሀበሽ ስፔሻሊቲ የጥርስ ህክምና ክሊኒክ ይገኛለሁ። ዛሬ በድንገት ጥርሳችሁን ቢያማችሁ ምን ማድረግ አለባችሁ የሚለውን ነግራችኋለሁ። በመጀመሪያ ቤት ውስጥ ጨው ይኖራል። ስለዚህ አንድ ማንኪያ ጨው በ1 ሊትር ውሃ በጥብጣችሁ ለብ ባለ ውሃ በጥብጣችሁ አፋችሁን መጉመጥመጥ። እሱ አንቲባክቴሪያል ኢፌክት ስላለው በአፋችን ውስጥ ያሉትን የባክቴሪያ መጠን ይቀንሳል፣ ለጊዜው ህመሙን ያስታግስልናል። በሁለተኛ ደረጃ የቁርንፍድ ዘይት ቤት ውስጥ ካለ እሱን የሚያማችሁ ቦታ ላይ አንድ ጠብታ ማድረግ። እሱም እንደዚሁ አንቲባክቴሪያል ኢፌክት ስላለው በቀላሉ አፍ ውስጥ ያሉ ባክቴሪያዎችን በመግደል ህመማችሁን ያስታግስላችኋል። ሶስተኛ በረዶ በውጭ በኩል ደግሞ ጥርሳችሁ የሚያማችሁ ቦታ ላይ መያዝ እብጠቱንና ይሄ የሚጠዘጥዘውን ስሜት ለጊዜው ያስታግስላችኋል። አራተኛ ደረጃ የሚነከር ሻይ በቤት ውስጥ ካለ ለብ ባለ ውሃ የሚነከር ሻይ አድርጎ የሚያማችሁ ቦታ ላይ በውስጥ በኩል በመያዝ ወደ ህክምና እስክትመጡ ድረስ ህመማችሁን ማስታገስ ትችላላችሁ። ታዲያ ይህን ቻናል ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ ይሁኑ። በጣም ቆንጆ ቲፕ እና ጥሩ ትምህርቶች አዘጋጅቼላችኋለሁ። እኔ ዶክተር ትዕግስት ነኝ። አመሰግናለሁ።